አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የእምነት ቤተሰቦች እንዴት ሰላም ናችሁ? ያለሁ አልሐምዱሊላህ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። ላይክ አድርጉ። ተጎን የሆናችሁ ከልብ አመሰግናለሁ። ላይክ አድርጉልኝ። ዛሬ እንግዲህ ምርጥ የሆነ የዳቦ አሰራር ነው ይዤ የመጣሁት። ቀለል ባለ ሁኔታ እንዴት ዳቦ መስራት እንችላለን። አቢሶ ኦቭን ምናምን የሌለው ሰው ማለት ነው። በትሪ ነው የምሰራው። እስከ መጨረሻው አብራችሁ ቆዩ። ያው ካሜራ እና ጥቁር አዝሙድ አድርጌያለሁ እንዳያችሁት እና በጣም ቀላል የሆነ ነው። እናም ጓደኞቼ እንግዲህ ከኦቭን የለንም እያሉ አንዳንድ ሰዎች 500 ምናምን እያወጡ ያስገባሉ። ቤታችን በቀላሉ በምጣድ በትሪ መስራት ይቻላል። አሸቦ አድርጌያለሁ፣ ጥቁር አዝሙድ፣ ካሜራ፣ ጨው ማለት ነው። ከዛ አንድ ማንካ ጨው አድርጌበታለሁ። ስኳር ደግሞ አደርግበታለሁ ማለት ነው። ስኳር 2 ማንካ ነው የማደርገው፣ 2 የሾርባ ማንካ። ሁለት የሾርባ ማንካ ስኳር አድርጌያለሁ። ከዛ ውሃዬን አድርጌ አዋውደዋለሁ ማለት ነው። እና በደንብ አዋውጀዋለሁኝ እዚህ ጋር ማለት ነው። ያው ካሜራውን ጋር ቆም እያደረኩ በመሃል እንዳይረዝም እና ጨውም ሙት ብለዋል ሁሉም። እዚህ ጋር ደግሞ እንግዲህ ዱቄቴን ጨምሬያለሁ። 2 ኪሎ ነው የማደርገው በትሪ ያው ተለቅ ያለ ዳቦ እንዲሆንልኝ። እና እዚህ ጋር እንግዲህ ያው እያሸሁት ነው። በደንብ መታሸት አለበት። እና እስኪ እንግዲህ ከአንድ ሰዓት በኋላ ተመልሼ መጥቻለሁ። ትሪ እንግዲህ የምሰራበት ማንኛውም ትሪ ይሆናል። ይኸውና ዘይት በደንብ አድርገን መለቅለቅ አለብን፣ ትሪውን ማለት ነው። ትሪውን ለቅልቅ ያለሁኝ። ከዛ ሊጤን ቦክቶልኛል እንደምታዩት። ትሪው ላይ በደንብ አድርጌ እንደዚህ እንደምታዩት አረጋለሁ እላችኋለሁ። በጣም ቀላል ነው። ያኔ ሰው ራሱን ወደ ሰው ይዞ ለመሄድ ምናምን በጣም አሪፍ ነው። ያው እኔም እንደዚህ ያልኩ ነው የምሰራው። እዛ ዳቦ ቤት 500 ምናምን ለአንድ ፍሬ ዳቦ አልከፍልም። 5 ኪሎ ዱቄት የሚገዛውን ለአንድ ዳቦ ይወጣል ማለት ነው። ስለዚህ ለቤታችሁ ለልጆቻችሁ ይሆናል። ዳቦ መድፋት ቀላል ነው። የሰማ ምጣድ ነው እንጀራ ጋግሬ አብቅቼ ከሰማ ምጣድ ላይ ነው የማረገው። ከላይ ደግሞ ዝም ብዬ ግልብጥ ነው የማደርገው እንደ ብረት ድስት ብስል ብሎ ሲያበቃ እና አንድ ያነድበታለሁ። የሰማ ምጣድ ነው። ገለባው ምናምን የባህር ዛፉን ገለባ ነው የማነድበት። እንደምታዩት ይሄው እያነደድኩበት ነው ጉባሶን እና በሙቀቱ ይበስላል። በጣም አሪፍ እና ምርጥ ቀለል ያለ የዳቦ አሰራር ነው። ውልቅ ብሏል ማለት ነው። ትሪውን በደንብ መለቅለቅ ብቻ ነው የሚጠበቅብን። በቃ ምንም ትሪውን መያዝ ባህሪ የለውም። ይሄ ተቂጡ ነው ራሱ እና ይሄን ይመስላል። ተጎን ነው ልጅ እየረበሸ ነበር ማለት ነው። ከጎና እንጭና
ያው ቤታችን ስለሆነ ተታሮ ላይ ቆረስ አድርጌ ልስጠው ብዬ ነው እላቸዋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። ላይክ አድርጉ እና ስለምትከታተሉ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።